ነው ሉል ረቂቄ ኢንስፔክተር አድማሱ ዋና ጥያቄዎች ልጠይቅሽ እየመጣ ነው። ሄሎ አድማሱ ደረስክ? መጣሁ። ይኸውልህ አድማሱ ብዙ እንዳታስጨንቃት፣ ሰውም እንዳይመጣ ያደረግኩት ብዙ እንዳትጨነቅብኝ ብዬ ነው። አታስብ። እሺ ረቂቅ እንጀምር። ከሟቹ ጋር ምን ያህል ጊዜ ነው ተዋወቃችሁ? ረቂቅ በወንጀል ቦታ የተገኘው አሻራ አንቺ አይደለም ማለት ከጠርጣሪ ነፃ ያደርግሽ። ለማንኛውም ለአሁን ጨርሰናል። እሺ ልጅ ያው ታጭሪ ልጅ ሱቅ ደርሼ ልምጣ። ነጋ አልነጋም። ነጋ አልነጋም። ነጋ መሽቷል። ልቤ ለሌላ ልቡን አይሰጥም ከቶ ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ 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 እኔ ሞታለኝ ምን ቆንጆ ቢሆን ልቤ አንቺን በዳዳ አስኬድሽኝ በዳዴ ልቤ አንቺን በዳዳ አባዬ ወይ ልጅ ቆየው አይደል? ከአድማሱ ጋር ወሬ ያዝኩና በጉዳዩ ላይ ሊያወራኝ ይፈልጋል ልጅ። በሄድ ቀር አይልሽም አይደል? ኧረ በጭራሽ ለኔ አይደል እንዴ አባዬ። ቶሎ መልሳለሁ ልጅ። ጁሱን ደግሞ ጠጪ። ከዚህ በፊት ከአንተ ላይ ለመላክ ከተደረገው ወንጀል ጋር ተመሳሳይ ነው። ይህን የሚያሳየው ይሄ ነው። ቃታ ኖረኝ ማለት ነው። ስቃይ ማናት? ራሄል። እናታቸው ስትወልዳቸው ረቂቅ ቀድማ ተወለደች። ራሄል ግን ትንሽ ዘግይታና አስቸግራ ነበር። በ10 ደቂቃ ልዩነት ነው የተወለደችው። ከማስቸገሯም የተነሳ እናቷ በወለደችበት ቅጽበት ባለቤቴን አጣኋት። በዛም የተነሳ እሱ የነበረኝ እይታ ጥሩ አልነበረ። ከእህቷ ለየ ነጠቋት።
ረቂቅ በትምህርቷ ጎበዝ ነበረች። ራሄል ግን ደካማ ነበረች። በዛ ሰድባትን አቆጣል። ባለቤቴን ያጣኋት በእሷ እንደሆነና ደግሜ ደጋግሜ ይናገራት ነበር። ውስጧ እየከፋ እህቷ ላይ ተንኮል መስራት ጀመረች። ለእኔ መታዘዟን አቆመች። እኔም መማታት ጀመረ። በአንድ የተረገመ ቀን ጠቃሚ ብዬ ያስቀምጥኳቸው ፋይሎች አቃጠለች። እኔም ከቤት አባረርኳት። ወይኔ ልጄ አረመኔ አረመኔ። ውዷቴ እንዴት ነው? በረታሽ? ንግባ። ልጅነቴ ልጅነቴ ለምን እጠላሻለሁ። በቃ እጠላሻለሁ። ሁሌም ነው ስጠላሽ የኖርኩት። አንቺና አባትሽ ሙሉ እድሜ ልጅነቴን ቀምታችሁኛል። በቃ አይገባሽም? አንቺ በአባትሽ ፍቅርና እንክብካቤ ስታርጊ፣ እኔ ግን በተቃራኒ በስድብ፣ በንቀት፣ በድብደባ ነው ያደግኩት።